በአንድ ወቅት በሁላችንም ኪስ ውስጥ ይገኝ የነበረው በኋላም በዚህኛው ሳንቲም ከመቀየሩ በፊት እጅግ ተወዳጅ ስለነበረው የቀድሞው የወረቀቱ 1 ብር ምን ያህሎቻችሁ ታሪኩን ታስታውሱታላችሁ? ይህ በብዙ ኢትዮጵያውያን ዘንድ ተወዳጅ የነበረው 1 ብር በ2003 ዓ.ም ወደ ሳንቲም ከመቀየሩ በፊት በብዙዎች ኪስ ውስጥ የማይጠፋ በጊዜው የመግዛት አቅሙ ጠንካራ የነበረ ገንዘብ እንደነበር የሁላችንም ትዝታ ነው። በገንዘቡ ላይ ያለው ባለሳቂታው እረኛን ከፊቱ አድርጎ በጎኑ እረኛው የሚያገዳቸውን ከብቶች አትሞ ከጀርባው ደግሞ ታላቁን የጢስ አባይ ፏፏቴ ከጣና ወፎች ጋር አድርጎ የታተመ ገንዘብ ነው። ይህን የ1 ብር ኖት ጨምሮ ሌሎች የ5፣ የ10፣ የ50 እና የ100 ብር ኖቶች ለህዝቡ ይፋ የተደረጉት በመስከረም 2 1969 ዓ.ም ሲሆን በግርማዊ ቀዳማዊ አፄ ኃይለ ሥላሴ መንግስት ዘመን ታትመው የነበሩትም የብር ኖቶች የደርግ መንግስት በሚስጥር እንዲቀየሩ ባደረገበት ወቅት ነው ይህን ጨምሮ ሌሎቹ ብሮች ይፋ የተደረጉት። በዚህ የ1 ብር ገንዘብ ላይ 13 ጊዜ 1 ብር መሆኑን የሚገልጹ ጽሁፎችና ቁጥሮች ያሉበት ሲሆን በምስሉ ላይ ያለው እረኛም በቀድሞው በጎጃም ክፍለ ሀገር በባህር ዳር ዙሪያ ሜጤጅ በምትባል መንደር ውስጥ ከብት ያግድ የነበረ ምህረት ታፈረ የተባለ እረኛ እንደነበረ፣ በወቅቱ ጢስ አባይ አካባቢ ብዙ ቱሪስቶች ሳንቲም እየከፈሉ እረኞችን ፎቶ ያነሱ ስለነበር እርሱም በጊዜው እግረ መንገዱን እንደተነሳ ይጠብቃቸው የነበሩትም የአጎቶቹ ከብቶችም ፎቶ አብረው እንደተነሱ ታሪኩ ያስረዳል። በ1 ብር ኖት ላይ ያሉት ከብቶችም መጠሪያ ስማቸው አንደኛው ምግባር፣ ሁለተኛው ደግሞ ድረም ይሰኙ እንደነበር የያኔው እረኛ በኋላም በጢስ አባይ ውሃ ማጣሪያ መስሪያ ቤት ውስጥ የቧንቧና የውሃ ማከም ባለሙያ የነበረው አቶ ምህረት ታፈረ በ1999 ዓ.ም ከኢቲቪ ጋር ባደረገው ቆይታው ተናግሯል። ሳቂታው እረኛ ለፎቶም ሆነ ለብሩ ህትመት በወቅቱ ከመንግስት እውቅናንም ሆነ ክፍያ ሳያገኝ ነበር ራሱን ገንዘብ ላይ ታትሞ ያገኘው። ምስሉንም ሆነ ገንዘቡን በተለያዩ ሰዎች ኪስ ውስጥ እየዞረ የገንዘብን መቀየርም ሳይ ነበር ምህረት ታፈረ ህይወቱ ያለፈው። ለማንኛውም ስለ ታሪካዊውና ስለ ተወዳጁ የኢትዮጵያ ብሮች ውስጥ አንዱ ስለነበረው ስለ 1 ብር እንዲህ ከብዙ በጥቂቱ አሳንሼ ነገርኳችሁ። እንደዚህ አይነትና ተመሳሳይ ቪዲዮዎች ባዮዬና የዩቲዩብ ቻናሌ ላይ ይገኛል። እየገባችሁ ማየታችሁን እንዳትረሱ።